ሰላም በያላችሁበት ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። እንዴት ቆያችሁ? ሃፒ ኢስተር ብያለሁ፣ ወይም ደግሞ መልካም ፋሲካ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ በዚህ 2 ወር ውስጥ የአብ ልብ ቤተ ክርስቲያን ግንባታ የት እንደደረሰ በደንብ በተለይ በዚህ ሳምንት ውስጥ ምን ያህል ርቀን እንደሄድን ላሳያችሁ እወዳለሁ። ጥቂት ደቂቃ ሰጥታችሁኝ ከኔ ጋር እንድትቆዩ ላሳያችሁ እወዳለሁ። ምናልባት እንደኔ እግዚአብሔር ራእይ ሰጥቷችሁ እግዚአብሔርን አምናችሁ መራመድ ለምትፈልጉ ወይ ደግሞ እግዚአብሔርን አምናችሁ መራመድ ያለባችሁ ይሄ ለእናንተ ቴስቲሞኒ ነው። በእግዚአብሔር ኃይል እግዚአብሔር ከተናገረ ሁሉ ነገር ይቻላልና ያው ሕያው ምስክሮች ነን። እግዚአብሔር ሲናገረን በሰው አቅም የማይቻል ነገር እግዚአብሔር ቃል ሲሰጠን ይከብዳል። ግን እግዚአብሔር ከተናገረ አምነነው ከተሰማራን ጌታ ድል ይሰጠናል። ተባረኩልኝ። ብዙ ጊዜ አልወስድባችሁም። እስቲ ተመልከቱ። እንግዲህ አዳራሹ ነው። ሰሞኑን በጣም ብዙ ጊዜ በተደጋጋሚ እንዳያችሁ አውቃለሁ። ከኋላ ያለው መድረክ ነው። ብዙ ጊዜ ሰዎች ይጠይቁኛል፣ እንዴት ነው አፖስትል፣ ለምንድን ነው የቸርቹ አዳራሽ ዙሪያው ላይ መስኮት የሌለው የሚል ጥያቄ ነበረ። ቀጥሎ ያለው የሰው ቤት ስለሆነ ወደዛ ለማውጣት ትንሽ አስቸጋሪ ነበረና ግን ከፍ አድርገን የቸርቻችን የቤተ ክርስቲያናችን አዳራሽ 5 ሜትር ወደ ላይ ከፍ ያለ ስለሆነ ለሳውንዱም ለሙቀቱም የተመቻቸ እንዲሆን አድርገን የሰራ ነው። ግን በትናንሹ መስኮት ወደፊት ከላይ አስፈቀደን ማስወጣታችን አይቀርም። ለአሁን ግን ባለንበት ችግር የለውም ማለት ነው። በዛ ምክንያት ነው ለአሁን መስኮት ያላወጣን፣ ግን ከፍ አድርገን የሰራ ነው ማለት ነው። ጌታ ይባረክ። እንደምታዩት አሁን እዚህ አዳራሽ ውስጥ የሚቀረው ነገር ምንድን ነው? መብራቶች አልተዘረጉም። የውስጥ መብራቶች አልዘረጋንም። እንደምታዩ ጌታ ይረዳናል። በቅርብ ጊዜ እንዘረጋለን። መሬቱ እንግዲህ ብዙ ጊዜ እንደተናገርኩኝ ባለፈውም በብዙ ቪዲዮ ላይ ተናግሬያለሁ። መሬት ሴራሚክ አልሰራንም። የሚቀረን የመሬት ሴራሚክ ነው ማለት ነው። ከዛ ባለፈ ግን ሰሞኑን በዚህ አንድ ሳምንት ኦልሞስት 10 ቀን ስንሰራ የነበረው በውጪ ያለ ስራ ነውና በውጪ ቢሮዎች የህፃናት ማስተማሪያ ክፍሎች የግድ ያስፈልጉናል። ካለዛ ቸርቹን መጀመር ስለማንችል ማለት ነው። እሱን እየሰራን ነበረ። በሲሚንቶ በነዳጅ ምክንያት ተደርጎ ብዙ ነገር ጨምሮ ከአቅማችን በላይ ስለነበረ ትንሽ ስታክ አድርገን ነበረ። እግዚአብሔር ረድቶን ተመልሰናል ወደ ስራ። እስቲ ሰሞኑን የተሰራውን ካሜራውን አዙሬ ላሳያችሁ። አልቆይም። አደራችሁ ሳጨርሱ እንዳትወጡ። ተባረኩልኝ። እንግዲህ ይውላችሁ እንደነገርኳችሁ ይሄ የቸርቹ መግቢያ በር ነው። በግራና በቀኝ የተሰሩ ክፍሎች አሉ። እዚህ ጋር ቢሮ አለ። ያው እንደምታዩት ባለፈው ሳምንት መሬቱን ከታች ግድግዳውን ጀምረ ነው ነበረ። ወደ ላይ አልጨረስንም። የብሎኬት እጥረት አጋጥሞን ስለነበረ የሲሚንቶ ያሸዋ ማለት ነው። እንደነገርኳችሁ በነዳጅ ምክንያት እነዚህ ገና አልተሰሩም። ግን ያው ብሎኬቱ ተሰርቶ አልቋል። አንዳንድ ብሎኬት ከላይ ይቀራል ፊኒሺንግ። ሌላው በሙሉ ልስንና ማሳመር ነው የቀረው ማለት ነው። ደግሞ የመሬት ስራ ማለት ነውና እዚህ ጋር የቢሮ ሽንት ቤቶች ምናምን አለ አይደል? እዚህ ጋር እንደምታዩት እዚህ ጋር መሬት ላይ ምንድነው የቧንቧ መስመሮች ተዘርግቷል ማለት ነው። ይሄ አንደኛው ቢሮ ነው። እዚህ ጋር የህፃናት ክፍል ነው። ለህፃናት ክፍል እየተሰራ ያለው እሱም ወደ ላይ አርማታው ተሞልቶ አልቋል። እንደውም ተነስቷል። አርማታው ተሞልቷል። ግቢው እንደምታዩት ቤቱ እንደምታዩት ይሄንን ይመስላል። እዛ ጋር ሽንት ቤት አለ። የሽንት ቤት መስመሮች ተዘርግተዋል። ይሄ መስኮት ነው፣ ከፍ አድርገን ያደረግነው ፎር ሴፍቲ ዋይዝ ማለት ነው። እዚህ ጋር ደግሞ ሌላ ቢሮ አለ። ቧንቧዎች ተዘርግተዋል። ያው ላይን እንደምታዩት ግድግዳው ሙሉ በሙሉ ይውላችሁ እንደምታዩት እንደዚህ ተሰርቷል ማለት ነው። ከላይ የሚቀረን አንዳንድ ብሎኬትና አርማታ ነው። ከዛም በኋላ ከላይ የሚቀረን ቆርቆሮ ነው ማለት ነው። እስቲ ከፊት ለፊት ያለውን ላሳያችሁ አንዴ። እንግዲህ ይህ እንደምታዩት ከፊት ለፊት ነው የቸርቹ መግቢያ። ውጪው ገና አልጸዳም። እነዚህ በሙሉ በረንዳዎች ያው እየሰራን ያለ ነው። እነዚህ በሙሉ ኮተት በአጠቃላይ ግንባታው ስንጨርስ እናነሳለን። ዋና አስፋልት ላይ ነው ያለ ነው። ያው ይሄ ያለቀ አስፋልት እግዚአብሔር የተባረከ ስፍራን ይሰጣል። እንግዲህ እዚህ ጋር ሌላ ክፍል አለ። ይሄም እንደምታዩት ነው። ከፊት ለፊት በረንዳው አርማታ ተሞልቷል። ከላይ ግድግዳውም ተሰርቶ አልቋል። አንድ ብሎኬት ነው የቀረው። ይሄ እንዳለ መሬት ተሰርቷል። ግን የሚቀረው ሴራሚክ ነው። ቧንቧ መስመሮች እንደምታዩት ተዘርግቷል። ይሄንን ይመስላል እንግዲህ እና ያው ከፊት ለፊት መግቢያው ይሄንን ይመስላል። መግቢያችንም ሰፊ ነው ማለት ነው። ያ እንደምታዩት እነዚህ ናቸው። ጌታ ይባረክ። ከዚህ ወደ ውጪ ስታዩ ይሄንን ይመስላል። እና የቸርቻችን አዳራሽ መግቢያ እዚህ ጋር ያው በር ነው የሚቀረን። እነዚህ የሚስተካከሉ ፊኒሺንግ ይቀሩናል ማለት ነው።
ያው አዳራሹ ስታዩ ወደ ውስጥ ስንገባ ይህንን ይመስላል። እግዚአብሔር እጅግ ረድቶናል ማለት ነው። ክብር ለእግዚአብሔር ይሁን። እንዴት ነው ቅዱሳን? ጌታን ደስ ብሏቸዋል? ጌታን አመስገናቸዋል? ለእኔ ስላደረገልኝ። እንግዲህ ለእኔ አይደለም፣ ይሄ ትውልድ ቤት ነው። እኔ ዛሬ ላልፍ እችላለሁ። ትውልድ ጌታን የሚያመልክበት ወንጌል የሚሰራበት ቤት ነው። ይህንን ይመስላል። እስቲ ካሜራውን ላዙ። እሺ ቅዱሳን እንዴት ነው? ወደዳችሁት? ክብር ለእግዚአብሔር ይሁን። ይህንን ያስጀመረን እዚህ ደረጃ ያስደረሰን ጌታ ነው። በእውነት ነው የምላችሁ፣ ግንባታ ስትገቡበት ነው የምታውቁትና ከባድ ነው፣ ግን እግዚአብሔር ረዳን። አሜን አሜን፣ በኢየሱስ ክርስቶስም። እናንተም ይህንን አይታችሁ ከንፈር የምትመጡበት እንዲሆኖ ነበር የምትሉበት ሳይሆን ለራሳችሁ ህልም፣ ለራሳችሁ እግዚአብሔር ለተናገራችሁ ቃል እግዚአብሔር የምታምኑበት እምነት ውስጣችሁ ይግባ በኢየሱስም። እና ቅዱሳን ይህንን ይመስላል። እንግዲህ አሁን የቀረን ፊኒሽንግ ነው። እነዚህ ጣራ ቆርቆሮና ፊኒሽንግ ስራውን ያሳዩዋችሁ ናቸው የሚቀረውና ሁላችሁም ከኔ ጎን የቆማችሁ አብራችሁኝ በዚህ በአብ ልብ ዓለም አቀፍ ቤተ ክርስቲያን በዚህ ሚኒስትሪ ላይ እጃችሁን የዘረጋችሁ ዘር የዘራችሁ ይሄና ርቄ እንድመጣ ከራእይ ጎን የቆማችሁ በሀገር ውስጥ ከሀገር ውጭ ያላችሁ ኢትዮጵያውያን፣ ኤርትራውያን ወንድሞች እህቶች ጌታ እግዚአብሔር ዘመናችሁን ይባርክ፣ ለምልሙ። እንግዲህ አንዳንድ ብዙ አይነት በረከት አለ። በጸሎት የምናመጣው በረከት አለ። ዘር ብቻ በመዝራት ደግሞ የምናመጣው በረከት የምንቀበለው በረከት አለና በዚህ ቤተ ክርስቲያን ላይ አሻራችሁን እጃችሁን ያሳረፋችሁ እንግዲህ በረከታችሁ እየተረጋገጠ ነው። ምክንያቱም የእግዚአብሔር መንግስት ስራ ነው የሰራችሁ። ነገ በእግዚአብሔር ፊት ስትቆሙ ድፍረት የሚሆናችሁ ስራ ነው የሰራችሁትና እግዚአብሔር ዘመናችሁን ይባርክ ልላችሁ እወዳለሁ። ይህንን ቪዲዮ የምትሰሙ ቅዱሳን በሙሉ አደራችሁን አትሰልቹኝ። ደጋግሜ ቪዲዮ ስለላኩላችሁ አትሰልቹኝ። በፍቅር የእግዚአብሔር ስራ ስለሆነ ራእይ ስለሆነ ነው ወደ እናንተ ደጋግሜ ቪዲዮን የምልከውና ፕሊስ ያያችሁ ሁሉ የሰማችሁ ሁሉ ሳሰለችሁ ፕሊስ በእግዚአብሔር ፊት እንድትጸልዩልኝ ይህንን ቤት እንድንጨርስ ቀጥታ ፎከሴን ወደ ወንጌል አገልግሎት ወደ ነፍሳት እንዲሄድ ታውቃላችሁ። በተከፈለ ልብ ማገልገል አትችሉምና አቅማችሁ ይያዛል። ይህን ግንባታ ይህን ቸርች መጨረስ አለብን። አሁን ያያችሁትን ፕሊስ የአቅማችሁ የቻለውን አገር ውስጥ አገር ውጭ ያላችሁ ይህንን ፊኒሽንግ ለመጨረስ ቢያንስ 500 ሺህ የኢትዮጵያ ብር ያስፈልገናል። ብዙ ብር አውጥተናል። እዚህ ጋር ግን አይመጣጠንም። የእግዚአብሔር ስራ እየተሰራ ካለው ጋር በምንም አይመጣጠንም እና ይበልጣል የተሰራው። እግዚአብሔር ይባረክ እና በትንሹ እስከ 500 ሺህ ብር ያስፈልገኛል ማለት ነው ይህንን ለመጨረስ ማለት ነው። ስለዚህ ይህንን ቪዲዮ ያያችሁ 100 ሰዎች $100 ቢያዋጡ ይህንን እንጨርሰዋለን ማለት ነው። ስለዚህ $100 200 አቅማችሁ የቻለውን 500 ሺህ ብር ሚኒመም ያስፈልገኛልና የአቅማችሁን ዶኔት እንድታረጉ እዚህ ቪዲዮ ላይ በምታገኙት ስልክ ቁጥር የላካችሁትን ስክሪንሻት እያደረጋችሁ እንድትልኩልኝ እንድባርካችሁ ማለት ነው። እዚህ ቪዲዮ ላይ የምትፈልጉት አካውንቶች በሙሉ አለ። ንግድ ባንክ አለ፣ ኦሮሚያ ባንክ አለ፣ ፔፓል አለ ውጪ ያላችሁና ለእናንተ ይውላችሁ $20 $100 መስጠት ለእናንተ ብዙ ላይሆን ይችላል፣ ወይ ደግሞ ብዙም ሊሆን ይችላል። ብዙ አይደለም ብላችሁ የምታስቡት ቀለም ይገዛል፣ የአንድ ቀን የሰራተኛ ከበር ያደርጋል። ደግሞ ብዙ ነው ብላችሁ ለምታስቡ ለሚከብዳችሁ ትልቅ ነገር የእግዚአብሔር መንግስት ላይ እጃችሁን ስትዘረጉ ትልቅ በረከት ስለሆነ ወደ እናንተ የሚመጣ ደፍራችሁ ጨከናችሁ የአቅማችሁን እንድትሰጡ በትንሽም በብዙም እግዚአብሔር ባሳሰባችሁ እንድትዘሩና በፍጥነት የእናንተ እገዛ ስለሚያስፈልገኝ ይህንን እንድንጨርስ በሳምንት ውስጥ ይሄንን ማጠናቀቅ ፈልጋለሁኝና 2 ወር ያህል በቃ እዚህ ኮንስትራክሽን ስራ ላይ ነበርኩኝ። እግዚአብሔር በጣም ረድቶናል። እና ሁላችሁም አደራ እላችኋለሁ በጌታ በዚህ በእግዚአብሔር መንግስት ስራ እጃችሁን እንድትዘረጉ እስከዛሬ ያልዘረጋችሁ አሻራችሁን በዚህ በእግዚአብሔር መንግስት ስራ ላይ እንድታደርጉ ደሞም ከጎኔ የነበራችሁ አሁንም በቻላችሁ አቅማችሁ እግዚአብሔር በረዳችሁ መሰረት ዘር እንድትዘሩ አደራ እላችኋለሁ። ይሄ ሁሉ አልቆ አብረን ጌታን ለማመስገን እግዚአብሔር እድል እንደሚሰጠን አምናለሁ። ስላደረጋችሁት ደሞም ስለምታደርጉት ቸርነት እግዚአብሔር አምላክ ዘመናችሁን ይባርክ። እያንዳንዳችሁ የሰጣችሁትን ስጦታ ስክሪንሻት አድርጋችሁ ሪሲት በቴሌግራም ወይ ደግሞ በዋትስአፕ ላኩልኝ። ዘመናችሁ ይባረክ። ተባረኩልኝ። እወዳችኋለሁ። የእናንተን የፈጠነ የቸኮለ መልስ ጠብቃለሁ። መልካም ፋሲካ። ሻሎም